Sidamu Daebush, Ero Daebush, Ijeto Daebush, Abagadawach Daebush, Bagati Singay, Ijeto Njirtu, Ero Njirtu, Hawalle Rechu, Ayano Kerun, Illen Sheki. የተከበሩ አቶ ደስታ ለደሞ የሲዳማ ዞን ዋና አስተዳዳሪ፣ የተከበሩ አቶ ጥረቱ በየኔ የሐዋሳ ከተማ ከንቲባ፣ የተከበራችሁ የሲዳማ ዞን የካቢኔ አባላት፣ የተከበራችሁ የሲዳማ ሀገር ሽማግሌዎችና አባገዳዎች፣ የተከበራችሁ የሲዳማ እናቶች፣ የተከበራችሁ የሲዳማ የጸጥታ ኃይል አባላት፣ የተከበራችሁ የሲዳማ ወጣት እጀቶች፣ የተከበራችሁ የዚህ ባህል ባለቤት የሆናችሁ በደቡብ ብሔር ብሔረሰቦችና በሲዳማ ክልል ውስጥ የምትኖሩ እና በጎረቤት ወረዳዎች የምትኖሩ የኦሮሞ ተወላጆች፣ የተከበራችሁ የዚህ በዓል ባለቤት የሆናችሁ ከሁሉ በማስቀደም የፊታችን መስከረም 24 እና 25 በሆራ ፍንፍኔና በሆራ አርሰዴ በኦሮሞ ማህበረሰብ ዘንድ በከፍተኛ በደማቅ ሁኔታ ለሚከበረው የኢሬቻ በዓል ቅድመ አከባበር እንኳን አደረሳችሁ እንኳን አደረሰን ስል የተሰማኝን ደስታና ክብር በራሴና በዞኑ ማስተዳደር ስም ለመግለጽ እፈልጋለሁ። እንኳን አደረሰን፣ እንኳን አደረሳችሁ። እንደምታወቀው የኢሬቻ በዓል በኦሮሞ ሕዝቦች ዘንድ ከሚከበሩ ታላላቅ ባህላዊ በዓሎች አንዱና ዋነኛ ባህላዊ በዓላችን ነው። የዚህን ዓመት የኢሬቻን ባህላዊ በዓሉን ልዩ የሚያደርገው ደግሞ ለ150 ዓመታት በላይ ክብር የሆነው የኦሮሞ ሕዝብ ከእምብርት ዋና ከተማው ፍንፍኔ በግፍ ተፈናቅለው ተሰደው የወጡባትን ዛሬ ደግሞ የክልሉ የኦሮሞ ተወላጆችና የአጎራባች ህዝቦች በከፈሉት አኩሪ መስዋዕትነት ለመጀመሪያ ጊዜ በአዲስ አበባ መከበሩ የዚህን ዓመት የኢሬቻን በዓል ልዩ ያደርገዋል። እንኳን ደስ አላችሁ። የኢሬቻ በዓል ማክበር ከሌሎች በዓላት ልዩ መገለጫ ወይም አስተምሮ ልዩ የሚያደርገው በዓሉ የሰላምና የደስታ መንፈስ የሚስተናገድበት፣ የፍቅርና የይቅርታ ስነ ምግባር የሚከናወንበት፣ የአንድነትና የወንድማማችነት ስሜት የሚዘከርበት፣ ጥላቻና ንፉግነት የሚኮነንበት አኩሪ ባህላዊ በዓላችን ነው። በሌላ መልኩ ህዝቡ በዕለቱ ዕለት በአቅራቢያ ወደሚገኘው የተመረጡ ሐይቆችና ወይም ወንዞች በማሄድ ፈጣሪያቸውን ከጨለማ የክረምት ዘመን እንኳን ወደ ብርሃኑ የበጋ አዲስ ዘመን አሻገረን ብለው ፈጣሪያቸውን አምላካቸውን የሚያመሰግኑበት ዕለት ነው። ስለዚህ እኛ የዛሬ ትውልድና የነገው የዚች አገር ተስፈኞች ይህን አኩሪ ሴት የያዘውን ባህላችን በወግና ማዕረግ የማዝ የመደገፍ የማከተልና የማስቀጠል ታሪካዊ ኃላፊነት እንዳለብን በዚህ አጋጣሚ ለማብሰር ይፈልጋለሁ። ይህ
ይህ አኩሪ ባህላችን ካሉት መልካም እሴቶች የተነሳ ዘለግ ባለ መልኩ በብዙዎች ማህበረሰብ ክፍሎች መከበር መጀመሩ ለዚህ ማሳያ የሚሆነው ክብር የሆነው የሐዋሳ ማህበረሰብ ክብር የሆነው በሲዳማ ማህበረሰብ መከበር መጀመራችን እውን ያደርገዋል በገቲን ሲንጋይ ለማለት እፈልጋለሁ። ለዚህም ክብር የሆነው የሲዳማ ወንድም የኩሽ ህዝቦች ለመመስገን ይፈልጋለሁ። እንዲያመሰግንም እድሉ እንድሰጠኝ ለማለት እፈልጋለሁ። በመሆኑም እኛ የዛሬ ትውልድ የዚህች ሀገር ተስፈኞች በተለይ የሲዳማና የኦሮሞ ተወላጅ የአንድ የዘር ሐረግ ልጆች ቄሮና እጀቶች ይህን አኩሪ ባህላዊ ባህላችን ስናከብር የበዓሉን እሴት የመጠበቅና የመዘከር በተለይም ልዩ የሆነው የበዓሉን አስተምሮ በከፍተኛ ጥንቃቄ የመተግበር ኃላፊነት እንዳለብን አውቀን አሁን በሁለቱም ክልሎችና ዞኖች የሚስተዋሉ የጸጥታና የሰላም እጦት ችግሮችን የማቅረፍ ከአግላይነት መንፈስ ወደ አቃፍነትና አብሮነት የማሰባሰብና በጋራ የማደመር መንፈስ እየተላበስ ነገሮችን ከፍጹም ስሜታዊነት ከማዳሰስ ወደ ፍጹም ምክንያታዊነት በማሻገር ከየኔነት የበላይነት ወደ እኛነት በማሻገር ነገሮችን በሐሳብ ልዕልና ብቻና ብቻ የምንስተናገንበት አውድ ማምጣትና መነጋገር ማደማመጥና መወያየት በተለይም ለዚህ ለኛ ለኩሽ ሐረግ ዘሮች የምንነገር አይደለም። ስለዚህ ውድ የበዓሉ ታዳሚዎች የባለፈውን የክረምት የጨለማውን ጊዜ በማሻገር አሁን የፊታችን የበጋውን የብርሃን ጊዜ በጋራ በማቋደስ የነገውን የሁለቱን ህዝቦች ዕጣ ፋንታ ከፍጹም የጨለማ ጊዜ ወደ ፍጹም የብርሃን ጊዜ እንዲሻገር ልባዊ ምኞቴን እገልጻለሁ። አመሰግናለሁ። በመጨረሻም ይህ ከፊታችን ያለው አዲሱ ዓመት የሰላምና የደስታ እንዲሆንልን፣ የደስታና የተድላ እንዲሆንልን፣ የአንድነትና የአብሮነት እንዲሆንልን፣ የመደመርና የመሰባሰብ እንዲሆንልን፣ በሰላም የመነጋገርና የማደማመጥ እንዲሆንልን፣ ለሐሳብ ልዕልና ብቻ የምንዳኝበት ከኔነት ወደ እኛነት የምንሻገርበት እንዲሆንልን የጠየቅነው የዚህ የደቡቡ በተለይ የሲዳማው ህዝብ ጥያቄ የሚመለስበት እንዲሆን እየተመኘው ግን ወጣቶቻችን መረጋጋት በዚህ አጋጣሚ መልእክቴን ለማሳለፍ እፈልጋለሁ። እንደኛ ዞንም የዞኑ መስተዳድር በህጋዊና በህጋዊ መልኩ ለሚደረገው የህዝብ ውሳኔ የሲዳማ የህዝብ የክልልነት ህዝብ ውሳኔ ከጎናችሁ መሆኑን በዚህ አጋጣሚ ለማብሰር እወዳለሁ። በመጨረሻም ለዚህ ፕሮግራም ድምቀት የከተማው መስተዳድር የሲዳማ ዞን መስተዳድር እጀቶችና ቄሮች የጸጥታ ኃይሎች የከፈላችሁትን ዋጋ በራሴና በመስተዳድሩ ስም ምስጋናዬ ላቀ መሆኑን ልነግራችሁ ላሳስባችሁም ጭምር እወዳለሁ። አመሰግናችኋለሁ። ቅድም ወንድሞቼ አንስቶታል። የሲዳማ ህዝብ ከኦሮሞ ህዝብ ጋር በቋንቋ የተገናኘን ወይ ዛሬ ትላንት የተገናኘን ሰዎች አይደለንም። ይሄ ሲወርድ ሲዋረድ የመጣና ከአንድ የደም ሐረግ የተገመን የተሰናሰልን ህዝቦች ነን። ስለዚህ ይሄ ዛሬ የጀመርነው በዛሬ ብቻ የሚያበቃ ሳይሆን ሁሉም ወደፊትም የሚኖር የአንድነት ባህላችን ስለሆነ ዛሬ እዚህ የምናከብረው በዚህ መልኩ እንደሆነ ልንረዳ እንገባለን።
ስለዚህ ከዚህ በፊት እንዳረግነው ሁሉ ዛሬ ኢሬቻን ነው እዚህ ያከበርን ያለነው። በሚቀጥለው ጊዜ በከተማችሁ ሻሸመኔ ላይ የጨምበላላን በዓል እንድታከብሩ በዚህ አጋጣሚ ላሳስብ እወዳለሁ። ስለዚህ ይሄ ፍጹም ወንድም የሆነ ህዝብ አብሮነታችሁ ከምንም ጊዜ በላይ አንድነታችን ከምንም ጊዜ በላይ አጠናክረን እንድንቀጥል በእግዚአብሔር ስም ልጠይቃችሁ ላሳስባችሁም ጭምር እወዳለሁ። በመጨረሻ ለአንድነታችን ምልክት ይሆን ዘንድ ሁላችንም ካለንበት ወንበር በመነሳት እጅ ለእጅ ተያይዘን የአንድነታችን መገለጫ እንድናሳይ አደራ ለማለት እፈልጋለሁ። እኛ የሲዳማ ልጆች፣ እኛ የኦሮሞ አርሲ ልጆች ዳማችን አንድ ነው። ማንም ሊያነጣጥለን አይችልም። ከዚህ በኋላ የጀመርነው የሰላም ሂደት በጋራ እናስቀጥላለን። በጋራ ተጋምደናል፣ በጋራ ተደምረናል። አሁን ያለው መንግስታችን ጎን በማቆም ሰላማችን፣ አንድነታችን እናስቀጥላለን። አመሰግናለሁ። የተከበሩ አቶ ደስታ ነጌሶ የምዕራብ አርሲ ዞን ዋና አስተዳዳሪ፣ የተከበራችሁ የመንግስት የስራ ኃላፊዎች፣ የተከበራችሁ የሀገር ሽማግሌዎች፣ አባገዳዎች፣ ስቄዎች፣ ቀሮዎች እና እጀቶች፣ ከሁሉ አስቀድሜ የወንድሞቻችን በዓል የሆነው የኢሬቻ በዓል ላይ እንኳን በሰላም መጣችሁ፣ እንኳን በሰላም አደረሰን ማለት ፈልጋለሁ። አያና ኢሬቻ በጋ ነጋ ጌታኒ የኦሮሞ ህዝብ የጥንት ኢትዮጵያ ህዝብ በዚህ በኢትዮጵያ ምድር የሚታወቅ በገዳ ስርዓቱ የዓለም የዲሞክራሲ አስተማሪ፣ የሰው ወዳድ፣ በሰው ወዳድ ባህሉ ሁሉን አቃፊ፣ እግዚአብሔር ሁሉንም አሟልቶ የሰጠው ህዝብ ወንድም በመሆናችን ታላቅ ኩራት ይሰማኛል። የሲዳማና የኦሮሞ ህዝብ ዝምድና ተፈልጎ በአንድ አዲስ የሚገኝ ወይም ሰው ሰራሽ ሳይሆን ሁሉም የሚያውቀው ከነፍስ ከስጋ ከደም የተቀዳ ከዚህ በፊት የነበረው የተለያዩ ስርዓታት ሊያለያዩት እንኳ በመከሩ ሊበጠስ ያልቻለ የአብሮነት የወንድማማችነት ተጠናክሮ የቀጠለ አንድነት ነው። ይህ አንድነት ተጠናክረው በውስጣችን ያሉ ምናልባት በግጦሽና በውሃ ትናንሽ ልዩነቶችን በዚህ በኢሬቻ በዓል መንፈስ እየፈታን አንድነታችንን አጠናክረን ሌሎች ኩሽ ወንድሞቻችንን ጨምረን የምዕራብ አፍሪካ ታላቅ ህዝብ የመሆን ህልም አለን። የአፍሪካ ታላቅ ህዝብ የመሆን ጉዞ በኦሮሞ ክቡር ልጆች ትግል አሁን በተጨበጠው በለውጥ አየር በመሪያችን በምንወደው በተወዳጁ መሪያችን በክቡር ዶክተር አብይ አህመድ መሪነት በመደመር ፍልስፍና ጀምረነዋል። ስለዚህ ይሄ ጉዞ ወደ ኋላ የሚመለስ ሳይሆን አንድነታችንን በማጠናከር የህዝቦች ትስስርን በማጠናከር ወደፊት የሚቀጥልና የሚገሰግስ ይሆናል።
በዚህ ሁኔታ የኢሬቻን ዋዜማ በዓል ስናከብር አንዱ የአንድነታችን መገለጫ ነው ብለን እንወስዳለን። ይሄ በመሆኑ በዓሉ እንደተረዳነው ኃጢአትን የሚጠላ፣ ግጭትን የሚጠላ፣ አንድነትን የሚያጠናክር፣ አምላካቸውን የሚለምኑበት የንጽህናና የቅድስና በዓል ነው። ይሄንን በዓል አጠናክሮ መቀጠል ለሀገራችን አሁንም ወደፊትም ለሚከሰተው ነገር ፈውስ ነው ብዬ አምናለሁ። ምክንያቱም ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት። በመካከላችን የሚኖሩ ጥቃቅን ልዩነቶችን በማጉላት ከፋፍሎ ሊገዛ የሚፈልግ ብዙ ወገኖች ያሉባት ሀገር ናት። እኛ የኦሮሞና የሲዳማ ሕዝብ በዚህ በአኩሪ በዓል ታንጸን አንድነታችንን አጠናክረን ሌላውንም አቅፈን መሄድ ከቻልን ረጅም እንጓዛለን ብዬ አስባለሁ። ይህ በእንዲህ እንዳለ ዛሬ በዚህ ሁኔታ አብሮነታችን በሚገልጽ መልኩ ስንገናኝ እናንተ ወንድሞቻችን እኛም የምንወዳችሁ መሆኑን እየገለጽን ሲዳማ ሕዝብ ከ130 ዓመታት በፊት ጀምረው የተነጠቀውን ራሱን በራስ የማስተዳደር መብት መልሶ ለመጎናጸፍ በርካታ ትግሎችን ሲያደርግ ቆይተዋል። አሁን ግን ከላይ ከሰማይ ተፈቅደው በምድርም ጠንካራ በምድርም በቀደምት እጀቶች የአሁኑ እጀቶች በሰፊው በሲዳማ ጠንካራ ሕዝብ ትግል በአሁኑ ጊዜ ህልማችንን እውን ለማድረግ ጫፍ ላይ እንገኛለን። የዚህ የቅዱስ ዓላማ መሳካት ለኦሮሞና ለሲዳማ ሕዝብ ምስጢሩ እጅግ ጥልቅና ትስስሩም የሚያጠናክር የጋራ ግብ ነው። ይሄ በመሆኑ በመካከላችን በዙሪያችን አብረን የምንኖራቸው በርካታ የኦሮሞ ተወላጆች አሉ። እናንተንና የምንወዳችሁ የኦሮሞ ተወላጆችን የሚጠይቀው ነገር ቢኖር ህጋዊና ሰላማዊ ጥያቄ የሆነውን የሲዳማ ክልል ሆኖ የመደራጀት ጥያቄ በሬፈረንደም ሊጠናቀቅ ለምርጫ የቀረበ በመሆኑ እንደ ወንድምህ ሲዳማ ሕዝብ በምትኖርበት አካባቢ መታወቂያ በመውሰድ በመመዝገብ እያስተላለፍኩ ያለሁት ጥሪ ግልጽ ነው። አብሮን ሐዋሳን ጨምሮ በገጠርና በከተማ የሚኖር የኦሮሞ ሕዝብ ቁጥሩ በጣም ከፍተኛ ነው። የምንወዳችሁ ወንድሞቻችን ስለሆናችሁ ምኞታችሁ ነው። ትግላችን ጫፍ የደረሰ ወደ ላይ የማይመለስ ቢሆንም የእናንተ አጋዥነት በጣም ያስፈልገናል። ይሄ በመሆኑ የምንሄድበት መንገድ ፍጹም ሰላማዊ ካርድ በመውሰድ ሲዳማ ክልል ሆኖ እንዲደራጅ ፈልጋለሁ የሚለውን እዛ የምትመለከቱትን የሻፌታ ምልክት ውሳኔያችሁን በማሳረፍ ከጎናችሁ እንድትሆነው የተከበረው የምዕራብ አርሲ ዞን አስተዳዳሪም ባስተላለፉት ጥሪ መሰረት ሰምታችሁት እንደምትተባበሩ እምነቴ የጸና ነው። እኔም በድጋሚ ጥሪዬን አቀርብላችኋለሁ። ከዚህ በመቀጠል አሁን እያከበርን ያለነው የዋዜማ የኢሬቻ በዓል ነው። ስለምንወዳችሁ በዓሉ እንዲከበር ምክንያት የሆኑ ወገኖቻችን በዚህ መልኩ ሲያስተባብሩ ሁላችንም ሲዳማ ሆ ብለን በዚህ አዳራሽ ተገኝተናል። ይህንን ድጋፋችንን እየገለጽን አንደኛ መደመራችንን
ቀድመን የተደመርንም ቢሆን ከኦሮሞ ጋር እንደ ሀገር መደመር ራሱ አስፈላጊ መሆኑንም እያሳየን አጋርነታችን እየገለጽን በዓሉ በዚህ ደረጃ በአማረና በደመቀ ሁኔታ እንዲከበር ላደረጉ ወገኖችም ጭምር ምስጋና እያቀረብን በዓሉ የተሳካ እንዲሆን እመኛለሁ። ከዚህ በመቀጠል ይሄ ዋዜማ ነው እንጂ ታላቅ የኦሮሞ ማንነት በሚገልጽ ደረጃ የዓለም ቅርስነቱ ዓለም ሁሉ በሚያውቅ ደረጃ በአዲስ አበባ በፍንፍኔ ከተማችሁ በዓሉ እንደሚከበር እናውቃለን። በዛ በታላቁ ኢሬቻ በፍንፍኔ በሚከበረው በዓል ላይ ለመገኘት የሲዳማ ሕዝብ ዝግጅቱን ያጠናቀቀ መሆኑን በዚህ አጋጣሚ አበስራለሁ። በዓሉ የተሳካ ይሁን። ገለቶማ የኢሬቻ በዓል አከባበር ክዋኔና አውድ በኦሮሞ ባህል በወፍ በረር ቅኝት ለዚህ መድረክ ፍጆታ ነው ለማቅረብ የምሞክረው። በዚህ ይዘት ውስጥ አጠቃላይ ሀሳብ ለማንሳት ሞክራለሁ። የአከባበሩን ስርዓት ለማንሳት ሞክራለሁ። የአልባስና ጌጣጌጥ የኢሬቻ እንደ አውድ ያለው ጥቅም ምንድነው? ታሪካዊና ወቅታዊ ተግዳሮቶች ምን ይመስላሉ? ከዛ በኋላ በዋናነት በተለይ ደግሞ ወጣት ተተኪዎች ስላላችሁ እዚህ ውስጥ ይመለከታችኋል እና እሱ ምን መደረግ አለበት የሚል የፓናል የመወያያ ርዕስ ለማቅረብ እሞክራለሁ። ኢሬቻ እንግዲህ ስራው ቃሉን በደንብ ለማየት እንደምንሞክረው አንዳንድ ጊዜ ኢሬቻ ይባላል። ፕሮናንሴሽኑ ከቦታ ቦታ ይለያል። ኢሬቻ ወይም ኢሬቻ ተብሎ ይጠራል። በሁሉም የኦሮሞ ማህበረሰብ ውስጥ በእኩል የሚታይ ትልቅ በዓል ነው። በሁሉም የኦሮሞ ማህበረሰብ ውስጥ በትልቁ የሚከበር በአንድነት የሚታይ ትልቅ በዓል ነው። ይሄ በዓል ኢሬቻ ዋናና ዋና መሰረቱ ሰላምና ሰላም ብቻ ነው መሰረታዊ ነገሩ። ይሄ ደግሞ እንደ ኩሽ ህብረተሰብ እንደ ኦሮሞ ህብረተሰብ ለረጅም ዘመናት የኖሩ አባቶች እናቶች ያቆዩልን የመጨረሻው ዘላቂ ፍልስፍና ስለሆነ ሰላም ከምንምና ከምንም ነገር አስቀድሞ የሚታይበት ነው። ኢሬቻ መሰረቱ ሰላም አድርጎ አንድነትን ይሰብካል፣ ፍቅርን ይሰብካል፣ ህብረትን ይሰብካል፣ እርቅ ይቅርታ ወይም አራራ ብለው የሚሉትን በትክክል ያስቀምጣል፣ ይሰብካል፣ አካታችነትን ይሰብካል፣ ወንድማማችነትን ያሳያል። ኢሬቻ የጋራ እሴት ለመገንባት የጋራ ርዕይ ለማሳየት ለማስረጽ ሰላም ለመገንባት ትዕግስትን ለማዳበር ሆደ ሰፊነትንና መቻልን ለማስተማር ትልቅ ተቋም ትልቅ ፍልስፍና ነው። ኢሬቻ በበዓል የሚቀርቡበት ዋና ዋና ሀሳቦች ለፍትህ፣ ለእኩልነት፣ ለሰላምና መረጋጋት፣ ለብልጽግናና ለህዝብ መከበር፣ ለአካባቢና መልክዓ ምድር፣ ለክፉ ጊዜያቶች እንዳይመጡ የሚጸለይበት ትልቅ አውድ ነው። ኢሬቻ እንግዲህ በአመት 2 ጊዜ ነው የሚከበረው።
ኢሬቻ ቢራ የሚባለው አሁን የምናከብረው በመስከረም ወር ላይ መልካ ወንዝ ውሃ ባለበት አካባቢ የሚከበር ነው። በዋናነት ኢሬቻ ውሃ የሁሉም ነገር ምንጭ ነው ተብሎ ስለሚታሰብ በማህበረሰብ ውስጥ ውሃ ለህይወት አስፈላጊ ነው ተብሎ ስለሚታሰብ በማህበረሰብ ውስጥ ውሃ ያለበት አካባቢ ላይ ለምሳሌ ወንዝ፣ ለምሳሌ ሐይቅ፣ ሆረ ተኪዶ ይከበራል። ሌላው ኢሬቻ ቱሉ የሚባለው ነው። በአብዛኛው ጊዜ ወደ ሚያዝያ ወር አካባቢ ላይ የሚከበር ሁለተኛው የኢሬቻ ስርዓት ነው። ይሄ ውሃ ቢኖርም ባይኖርም ዝናብ ቢኖርም ባይኖርም የኦሮሞ አባገዳዎች በተለያዩ ኮረብታማ ቦታዎች፣ ተራራማ ቦታዎች ወይም ደግሞ ከስሩ ሆነው በአብዛኛው ጊዜ የሚያከብሩት የበዓል ስርዓት ነው። ኢሬቻ አርፋሳ 8 ትልልቅ በጣም የታወቁ ለምሳሌ በዚህ በኦዳኖቤ አካባቢ የታወቁ ሊጠቀሱ የሚችሉ ኮረብታዎች አሉ። ወደዚህ ወደ ቢሾፍቱ አካባቢ ይሄንን ተከትሎ ለምሳሌ 8ቱ ኮረብታዎች ቱሉ ጩቋላ ለምሳሌ አሁን ዙቋላ ተብሎ የተጠራው ቱሉ በሳቲ፣ ቱሉ ፉሪ፣ ቱሉ ኤግዱ፣ ቱሉ ፎየታ፣ ቱሉ ገላንና ቱሉ ዋቶ ዳለቻ የሚባሉ 8 ኮረብታዎች አሉ። በኢሬቻ አርፋሳ ወቅት እነዚህ አካባቢዎች ላይ በትክክል እየተካሄደ በሚያዝያ ወር በዓሉ የሚከበርበት ሁኔታም ይታያል። እንግዲህ ከዚህ ከኢሬቻ ከሚከበረው በዋናነት ለሰላም ነው፣ ምስጋና ለመስጠት ነው። እንደየእምነቱ ሰው ለሃይማኖቱ ተገዝቶ ምስጋና የሚያቀርብበት ወቅት ከመሆኑ ጋር ነው። ከዚህ ባሻገር ግን አዲስ ወቅት ስለሆነ ቢራ ብለው የሚጠራ አዲስ ዘመን ስለሆነ ወቅቱ እንኳን ደህና መጣህልን ለማለት ከጨለማ ወደ ብርሃን የሚሸጋገርበት ከሰማይ ጉርምርምታ ወደ ለምለም መስክ የሚሸጋገርበት ከዚህም ውጪ ቤተሰብ ዘመድ አዝማት ጓደኛ ተራርቆ የቀሩ ጎረቤታማቾች ለምሳሌ ውሃ ይሞላል። ክረምት ለመምጣት ለመሄድ ስለማይመች የእርሻ ሰዓት ስለሆነ ሰዎች እንደ ልብ ስለማይገናኙ በአብዛኛው ጊዜ ሰዎች ለመገናኘትም ጭምር ዘመድና ዘመድ ጓደኛና ጓደኛ ቤተሰብና ቤተሰብ የተናፈቀበት የሚገናኝበትም አውድ ሆኖ የሚያገለግል ክብረ በዓል ነው። ክብረ በዓሉ በተለያዩ የኦሮሚያ ዞኖች ወረዳዎችና አካባቢዎች የሚከበር ነው። በአገር አቀፍ ደረጃ በዋናነት ግን በሆረ አርሰዴ በተለይ ኢሬቻ ቢራ ላይ በዚህ በመስከረም ወር መስቀል ባለፈ በማግስቱ ባለው እሁድ አብዛኛውን ጊዜ ይከበራል። አሁን ደግሞ እንግዲህ ከ150 ዓመታት በኋላ ያከብርበት የነበረው ሆረ ፊንፊኔ ላይ ዘንድሮ አዲስ አበባ በ24 እናከብራለን። በ25 ደግሞ ሆረ አርሰዴ ቢሾፍቱ ሄደን እናከብራለን። ይሄ ትልቅ ስኬት ስለሆነ በእውነት ሁላችንንም እንኳን ደስ አለን ለማለት እፈልጋለሁ። እንግዲህ ከዚህ ውጪ በዓሉ ከኢትዮጵያም ውጪ ይከበራል። በአሜሪካን ሀገር፣ በኔዘርላንድስ ለምሳሌ፣ በስዊድን ለምሳሌ፣ በጀርመን ሀገር ለምሳሌ በጣም ብዙ ቁጥር ያለው ህዝብ የማህበረሰቡ ተወላጅ እና ሌሎች ኢትዮጵያውያን በዓሉን የሚወዱ የሚደግፉ ለበዓሉ ፍቅር ያላቸው በሙሉ ተሰባስበው በ10 ሺህ የሚቆጠሩ ሰዎች በውጭ ሀገርም ይህንን በዓል ያከብራሉ። እንግዲህ የአከባበሩ ስርዓት በዋቄፈና ስርዓት ውስጥ የምስጋናና የአምልኮ ስርዓቱ የሚመሩት ቃሉ የሚባሉ መንፈሳዊ መሪ ይህንን መንፈሳዊነትን የሚመሩ አባቶች አሉ። ከዚህ ውጪ አባ ገዳና አባ መልካ የሚባሉ እነዚህ ባለ ትልልቅ ባለስልጣናት በማህበረሰቡ ውስጥ ይሁንታ ያላቸው ትልቅ የስልጣን እርከን ያላቸው ሰዎች ናቸው። ከዚህ በተረፈ እና አባ ገዳም እዚህ ውስጥ በመገኘት መመሪያ የሚሰጡበት ቅደም ተከተል የሚያስይዙበት ስለ በዓሉ የሚወስኑበት የሚበይኑበት ትልቅ በዓል ነው። በንግግር በመመካከር በስብሰባ የሚወስኑበት ትልቅ አሴምብሊ ያለው በዓል ነው። አባ ገዳና አባ መልካ በበዓሉ የሚኖራቸው ሚና በጣም ትልቅ ነው። በበዓሉ የተገኙትን ይመራሉ። አምላክን ዋቃን በውዳሴ በምስጋና በጸሎት ያከብራሉ፣ ይዘምራሉ፣ ዘፈኖች ይካሄዳሉ። ሰዎች ምን ማለት እንዳለባቸው ቀድመው በማለት ከኋላ ያለው አጃቢ ወጣቶች፣ እናቶች፣ ሴቶች፣ ሌሎችም የማህበረሰቡ ክፍል ምን ማለት እንዳለበት ይማከራሉ። ለምሳሌ አባገዳዎቹ ኢሬቾ መልካ ሮባፍ ነጋ ይላሉ። ኢሬቻ መልካ ማለት የወንዝ ኢሬቻ ማለት ውሃ ያለበት ነው የሚከበረው ብለናል። ሮባፍ ነጋ ይላሉ። ሰላምና ዝናብ አምጣልን። ሮባ ነጋም ይላሉ። ሮባ ነጋ ማለት ሰላም አዝንብልን ማለት ነው። ስለዚህ ዝናብ መኖሩ ብቻውን በቂ አይደለም። ሰላም የምንም ነገር መሰረት ስለሆነ ሮባ ነጋ በሚል የመክፈቻ መዝሙር መንገድ ላይ ሄዳሉ። እናቶች ይህንን ተከትለው ሲቄ ይዘው ኦዋ ማሬው ይቅር በለን ምህረት አውርድልን በማለት በተደጋጋሚ የተለያዩ የግጥም ይዘቶችን ከፊት ሆነው እየመሩ ሰዎች እየተከተሏቸው ይከውኑታል። አባ ገዳ አባ መልካና ቃሉ በአንድ ላይ በእጃቸው የያዙትን እርጥብ ቅጠል
ልብ በሉ ሁሉም ህብረተሰብ ወደ እሬቻ ሲሄድ እርጥብ ቅጠልና አበባ ከእጁ ላይ አያጣም። እርጥብነት የለምለምነት ምልክት ነው። እርጥብነት በተለይ ለሴቶች የመውለድ አቅም የሚያሳዩበት ልጅ የሚተኩበት ትውልድ የሚተኩበት አልወልድ ያሉ እንኳን በዛለታ በዛ እርጥብ ቅጠል ውሃ ነክረው ራሳቸውን ሲባርኩ አባገዳዎቹ ቃሉዎቹ ሲባርኳቸው ልጅ እናገኛለን ብለው ተምሳሌት የሚያሳዩበት ትልቅ ፋይዳ ያለው ባለ ምክንያታዊ የሆነ ማሳያቸው ነው። ይሄ እርጥብ ቅጠልና አበባ በዚህ መልኩ ስለሚታይ ከእጅ ማጣት አይቻልም። ስለዚህ አባገዳዎቹ ውሃ ዳር ሲደርሱ ወንዝ ዳር ሲደርሱ ውሃ ውስጥ ይነክሩና ወደ ኋላ ለተቀረው ህብረተሰብ በሙሉ ይራጯቸዋል። በዛም አመቱ የተባረከ ህብረተሰቡ የተባረከ ሰላሙ የተረጋገጠ መሆኑን ያሳያሉ። በዚህ በዓል ላይ ሴቶች በጨሌ በጌጣጌጥ በተለያዩ ቀለም ያማሩ ሹሩባዎችን በእጃቸው ከቅል የተሰራ ቀቤ የሚባል በጣም ያማረ ጌጣጌጥ ያለው በፀጉር አሰራር በኩል ወዘተርፈ አምሮ በአደባባይ ይወጣሉ። ወንዶቹ የአንበሳ ጎፈር ለምሳሌ የጉሬዛ ለምድ የህብረተሰቡን ምልክት የሚያሳዩ ህብረ ቀለማት ያላቸው የተለያዩ አልባሳቶችን ለብሰው ይወጣሉ። ወንዱም ሴቱም እርጥብ ቅጠል ከያለበት ይዞ ይከተላቸዋል። ህፃናት በቡድን በመሆን የተለያየ ዘፈን ይዘፍናሉ። በተለይ ህፃናትና ታዳጊዎች የፍቅር ዘፈን ሊዘፈን ይችላል። ለምሳሌ የመልካም ምኞት ሊዘፈን ይችላል። ከዚህ ውጪ እሬቻ ብዙ ነገር አውድ ሆኖ መታየት ይችላል። እሬቻ እንግዲህ አደባባይ ስለሆነ ብዙ ህብረተሰብ ከተለያየ ቦታ ተጠራርቶ በአመት አንዴ ወይም ደግሞ እንዳልኳችሁ በእሬቻ አርፋሳ ወይም እሬቻ ቱሉ ላይ በአመት ሁለቴ የሚገናኝ አውድ እንደመሆኑ የብዙ ነገር አውድ ነው። ለምሳሌ ብዙ የኪነ ጥበብ ስራዎችን አይታችሁ ከሆነ ከእሬቻ ላይ የተቀዱ ማስተዋል ይቻላል። ሙዚቃዎችን፣ ስነ ግጥሞችን ለምሳሌ የተለያዩ ልቦለዶችን በኦሮምኛ ቋንቋ አሁን እየተሰሩ ያሉትን ብትመለከቱ ትልቅ አውድ ነው። ይሄ አውድ በነገራችሁ ላይ በሲዳማው የፊቼ ጨምበላላ ላይም አለ። አብዛኛው የጨምበላላ በዓልን ተከትሎ የህዝብ አውድ እንደመሆኑ መጠን ተሳታፊያንን ይሄ ለክሬቲቭ አርትስ የምንለው ለፈጠራ መነሳሳት ትልቅ ምክንያት ነው። ከዛ ላይ በመነሳት በርካታ የኪነ ጥበብ ባለሙያዎች ሙዚቃን በመስራት ፊልም በመስራት የተለያዩ መጽሐፍትን በመጻፍ የህብረተሰቡን ወይም ተጠቃሚውን ያስደምማሉ። ሰዓሊያንን ብንመለከት ለምሳሌ እሬቻ ላይ አብዛኛውን ጊዜ እኛ የምናውቃቸው ሪያሊስት ሰዓሊ ተብለው የሚጠሉት ለማ ጉያን ከቢሾፍቱ ማንሳት ይቻላል። በርካታ ስዕሎቻቸው በዚህ በሪያሊስቲክ አፕሮች ወይም ደግሞ እውነታውን ዓለም በማንጸባረቅ ይታወቃሉ። ከቆዳ ከተሰራም ኪነ ጥበብ ስራ በዓለም ላይ የመጀመሪያውን ለማይዝም የሚባል የስነ ስዕል ስራ ያስተዋወቁ ሰው ናቸው። እኚህ ሰው ለማ ጉያ በርካታውን ጊዜ የእሬቻ አከባበርን ሐይቁን በመሳል ተፈጥሮውን በማንጸባረቅ ብዙ ጊዜ ከዚህ ሀሳብ ወስደዋል። ከዚህ ውጪ እንግዲህ የኦሮሞ እሬቻ በዓል ላይ በጣም በርካታ ሰዎች ሙዚቃ ቀርተው ለማቅረብ ሞክረዋል። ለምሳሌ ገላኔ ቡልቡላ ማየት ይቻላል። አብዶ በዳሶ ማየት ይቻላል። ጋዲሴ ሸምሰዲን ማየት ይቻላል። አመርቲ ዋሪን፣ ጸጋዬ ዳንደናን እና ሌሎቹን አሁን ደግሞ በጣም በርካታዎቹን ገላና ጋሮምሳ፣ ሀጫሉ ሁንዴሳ፣ ጫላ ቡልቱሜ፣ ሀዊና ሌሎች ብዙ የኦሮሞ ዘፋኞች ከዚህ አውድ ላይ ኪነ ጥበብ ለፈጠራነት ተጠቅመውት የህብረተሰቡን ባህል ማሳየት ማንጸባረቅ የሚችል በርካታ ነገር አቅርበዋል። የእሬቻ ታሪካዊና ወቅታዊ ተግዳሮቶች ምንድን ናቸው? እሱ ላይ እንግዲህ ይሄ ፓናል በዋናነትም የተፈለገው ለዛ ይመስለኛል። ምንድን ናቸው? አንደኛው የነገስታትና የፖለቲካ ጣልቃ ገብነት ለረጅም ዘመናት መኖሩ ነው። ይሄ ለእሬቻ ብቻ ሳይሆን ለወንድሙም ሲዳማ ህብረተሰብ በፊቼ ጨምበላላ ላይ እንዳይከበር በጣም በርካታ ተጽዕኖ የተደረገበት ሰዓት ነበረ። እነዚህ ጣልቃ ገብነቶች የሸራረፏቸው ብዙ ነገሮች አሉ። አሁን እድል ተሳክቶ ይሄ ነገር እያበበ ስለሚገኝ ሁሉም የሚመለከተው አካል ይሄንን ቢያሳድግ ቢንከባከብ። ሌላው እንግዲህ ተግዳሮት ነው ብዬ የምለው የሃይማኖትና እሬቻን ቀላቅሎ የማየት ችግር አለ። ብዙ ሰው አንዳንድ ጊዜ በተለይ በሌሎች ቦታዎች ያሉ እምነቶች የባዕድ አምልኮ ስለመሆኑ ምናምን ለማሳየት ይሞክራሉ። ይሄ ግን የተለየ ነው። እሬቻና ሌላው ሃይማኖት ፈጽሞ አይገናኝም። ለእምነቱ ባለቤት ለፈለገው ሰው የሃይማኖት ፍጆታ ሆኖ ማገልገል ይችላል። ለማይፈልገው ሰው ግን በምንም ታሪክ ከእምነቱ ጋር ስለማይጋፋ ይሄንን በዓል እንደ ባህል አድርጎ መውሰዱ ተገቢ ስለሆነ አብዛኛውን ጊዜ የሚጋጭ ነው አድርጎ የሚሳልበት ነገር አለ። ሌላው ባህልን ማበላለጥ አለ ኢትዮጵያ ውስጥ። ይሄ ነገር the culture between high and low dichotomy ነው የሚሉት። አንዳንዱ ባህል በጣም የተፈቀደ
እና አንዳንዶቹ አናሳ እንደተደረጉ አድርጎ ለረጅም ዘመን በነገስታቱም ታሪክ በብዙ የፖለቲካ ሴናሪዮ ውስጥም ያለፋችሁ ሰዎች ታውቁታላችሁ። እንዲህ አድርጎ የመሳል ነገር አለ። ይሄ ተገቢ የለም። ሌላው ሉዓላዊነትና ስደት ይህንን ነገር ትንሽ እየጨቆኑት ይመስለኛል። ማንኛውንም በዓል የምናየው አብዛኛው ልጆቻችን በዲሽ እየተጠቀሙ ፊልም ያሉ ከውጭ ሀገር በርካታ ነገሮችን ይወርሳሉና በዛ የተነሳ ትንሽ የመጨቆን ነገር አለው። የጥናትና ምርምር ትኩረት ያለ ማግኘትና በትምህርት ካሪኩለም ባህሎቻችን ያለ መካተታቸው ኢሬቻንም ይሁን ጨምበላላን ጨምሮ በደንብ በህብረተሰቡ ዘንድ እንዳይዘልቅ ተደርጓል። ስለዚህ በካሪኩለም ቢካተት ጥናትና ምርምር ቢደረግና እንደተጀመረው ሁሉ ከዚህ በፊት ይደረግ እንደነበረው በዩኔስኮ ማስመዝገብና ለዓለም አቀፍ ማህበረሰብ ማቅረብ የሚቻልበት እድል ቢኖር። ከዚህ ውጪ እንግዲህ ለናንተ አሁን ለውይይት እንደው የተወሰነ ነገር ሰዓት ካለ ማንሳት ቢቻል ምን ማድረግ ይቻላል ይሄንን ለማሳደግ የሚል ነው። ስለዚህ ጥያቄውን ወሰዱ። እንደ ህዝብ ምን ይደረግ? እንደ መንግስት ወይም እንደ ባለስልጣናት ምን ማድረግ እንችላለን? እንደ ባለሀብት የምንጫወተው ሚና ምንድነው? እንደ ተቋም ጥናትና ምርምርና የባህልና ቱሪዝም ቢሮዎችንና ሚኒስቴሮችን ጨምሮ ምን መደረግ አለበት? በከፍተኛ ትምህርትና በበጎ አድራጎት ያሉ ሰዎችስ ምን ማድረግ ይችላሉ የሚል ነው። ምን ማድረግ ይችላሉ? ከዚህ ውጪ እኔ ሰጀስት የማደርገው አንድ ሁለት ነጥብ አለ። ኢሬቻና የሲዳማ ወንድሙ ፊቼ ጨምበላላ በዓል በጣም የሚወራረሱት በርካታ ነገሮች አሏቸው። በዋናነት ሰላምና ሰላም፣ በዋናነት ሰውን ማዕከል ያደረገ ሰው ከየትም አቅጣጫ ይምጣ፣ ሁለቱም ባህሎች ለሰው ያላቸው አመለካከት እጅግ የሚያስቀና ሌሎች ሰዎች የሌሎች የዓለም ሀገራት ሊማሩበት የሚችሉበት ነው። ይሄንን ወደ አንድ ለማምጣት ይሄ የመጀመሪያው መድረክ የሆነ ይመስለኛል። በታሪክም በአገር ውስጥ የመጀመሪያው ነው። ቢደረግ ብዬ የምመርጣቸው ነገሮች አንዱ ምክር ቤት ቢቋቋም ምን ይመስላችኋል? ለምሳሌ የኢሬቻንና የፊቼ ጨምበላላን ወቅቱ በሚደርስበት ሰዓት ልክ አሁን እየተደረገ እንዳለው አምና አዲስ አበባ ላይ ተከብሯል ፊቼ ጨምበላላ፣ ዘንድሮ ሐዋሳ ላይ ዋዜማው ተከብሯል። ይሄን የጋራ ምክር ቤት ለማቋቋም ኮሚቴዎች ተዋቅረው ምክር ቤት ቢዋቀሩ፣ ከዚህ በኋላ በፋይናንስ የሚደግፈው አካል ቢኖርና ለሱ የተመደበለት የሚያስተዳድረው የቦርድ አካላት ቢኖሩት፣ የራሱ ቢሮ ቢኖረው ለፊቼም ይሁን ለኢሬቻ በዓል የራሱ ቢሮ ቢኖር፣ በዚህ ላይ ተጓዳኝ የሆኑ በጀት ተመድቦለት ጥናትና ምርምር ቢደረግ እርግጠኛ ነኝ ለሚቀጥለው ትውልድ በትክክል ቦታውን ይዞ የሚደርስ ይመስለኛል። ትንሽ ረዘመ መሰለኝ። እናንተም ብዙ ቆይታችኋል። ያ ነጋሪ ገለቶማ ገለቴሞ በጣም ነው የማመሰግነው።